ከተጋደመም በኋላ ተነስቶ ወደ መጠጥ ቤት ለመሄድ ከባድ ከነበረው እንቅልፉ ለመላቀቅ ታገለ። በመጨረሻም ወደ መጠጥ ቤት በሄደ ጊዜ በእውኑ ወይንም በሕልሙ እንደነበረ ራሱም ተበጀ አላወቀም። የጠጣም እንደሆነ ከ2 ዓመት በፊት ይደረግ እንደነበረው የአረመኔ ቅጣት እጁና እግሩ ከመቆረጥ ይደርሳል ብሎ አላሰበም። አናጢ የጠረበው እንጨት ከቅልጥሙ ይቀጠላል ብሎ ክፉ ሕልም አላየም። አንድ አንካሳ ሰካራም በ1 ዓመት ስንት የእግር እንጨት ይጨርሳል ብሎ ስለ ዋጋው አልተጨነቀም። ደህና ምቾት ያለው አንካሳ ለመሆን ገንዘብ ያስፈልጋል። አንካሳው ሰው ሰካራም እንደሆነ በእንጨት እግሩ በሰላም ጊዜ ይሄድበታል፣ በሁከት ጊዜ ደግሞ ይማታበታል። ሲማታበት ይሰበራል። ሲሰበርም ሌላ የእንጨት እግር መግዛት ያስፈልገዋል። ስለዚህም የእንጨት እግር የሚሰሩ አናጢዎች ለደንበኞቻቸው ትርፍ መጠባበቂያ እግር በሜንጦ ሰቅለው ሊያስቀምጡላቸው ይገባል። ተበጀን እንደዚህ ያለ ሕይወት አያጋጥመው። በበቀለች አምባዬ መጠጥ ቤት ደረጃውን ተራምዶ ተበጀ በገባ ጊዜ የጥንት ወዳጆቹ ሰካራሞች በእቅፉ ላይ ተነባበሩ። እንደ ተወደደ መሪ በጫንካቸው ላይ ተሸክመው እየተቀባበሉት በእልልታ ጮኹ። ከመጠጥ ቤት ጠፍቶ የነበረው ተመልሷልና በሰካራሞች ሁሉ ዘንድ ደስታ ሆነ። እንኳን ደህና መጣ። የመጠጥ ጠርሙሶቹን እንደ ዘንባባ ይዘው ተቀበሉት። ቁማርተኛው ያረጀ ግሪክ እየሳለ ተናገረ። ሁሉም በደስታ ይጮኹ ስለነበር አንድም የሰማው ሰው አልነበረም። ረስቶት የነበረው መጠጥ ጣዕሙን ገና ሳያውቀው ገና ከጫንካቸው ሳይወርድ በጩኸቱም በመጠጡም ተበጀ ሰከረ። ከጫንቃቸው ወደ ቁልቁል ጣሉት። የሕፃንነትህ ዘመን አልፏልና ራስህን ችለህ መሄድ ይገባሃል አሉት። ሰማህ? አቅም አንሶ መሄድ አቅቶሃል። እንደ ኩብኩባ እየዘለልክ መሄድ ትችል እንደሆነ ምርኩዝ ይኸውልህ ብሎ አንካሳው በየነ አቀበለው። ምርኩዙን ለመያዝና ለመጨበጥ እጁን ሲዘርር በግንባሩ ከመሬት ላይ ተደፋ። እንደወደቀም ሳለ። እስኪነቃ ድረስ ከመካከሉ ስንት ሰዓቶች አልፈው እንደነበረ ለማስታወስ አልቻለም። የመጠጥ ቤቷ እመቤት ጊዜ አልፏልና ከውጭ አውጥታችሁ ጣሉትና ቤቱን ዝጉት ብላ አዘዘች። ወደ ቤቱ የተመለሰ መስሎት ሄደ። ማወቅ አልቻለምና ወዴት እንደሄደ ግን አላወቀም። አንድ መንገድ ሲያቋርጥ ተሰናከለና ወደቀ። ከወደቀበትም ምድር ላይ በዳሰሳ ጊዜ ለእጁ የገጠመው የባቡር ሐዲድ ነው። ቤቱ ያለው በጉለሌ ነው። የሰከረበት ደግሞ የበቀለች መጠጥ ቤት ነው። መጠጥ ቤቱ ከዮሐንስ ቤተ ክርስቲያን አጠገብ ነው። ምን ያህል ቢሰክር ነው የጉለሌ መንገድ ጠፍቶት እስከ ባቡር ሐዲድ ድረስ ተሳስቶ ሄደው? ራሱን ይዞ ለመጮህም ራሱ ወዴት እንዳለ ለማወቅም አቃተው። እንደ ቤቱ መንገድም ጠፋበት። ጥቂት መስማት ከቻለ በኋላ ከበስተበኋላው ይነፋ የነበረው ጩኸት የእሳት አደጋ ወይንም የባቡር ኖሯል። እያፎደፎደ ሲሄድ ከወደ ኋላው በኩል ምን እንደገፋው አላወቀም። ከኋላው በኩል ትልቅ ኃይል መታው። ከፊቱ በኩል የቀበሮ ጉድጓድ ተቀበለው። እግሩ እንደ ብርጭቆ ነከተ። ከወደቀበትም ሌሊቱን ሁሉ ደም በእግሩ ዘነበ። ትንኝም እንደ ንብ በላዩ ሰፍሮ ደሙን መጠጠው። ቀና ብሎ በአጠገቡ የወደቀውን የአህያ ሬሳ አሞራዎች ሲግጡ ታየ። የቀረው ልቡ በድንጋጤ ተመታ። የእርሱ ድል ከአህያው ሬሳ ድል ቀጥሎ ሆነ። በስካሩ ምክንያት እስከ ዘላለም ድረስ ከአህያ ሬሳ እንደማይሻል ተረዳ።